ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ናችሁ? እንዴት ናችሁ? ውድና የተከበራችሁ በየዓለም ዳርቻ የምትገኙ የቻናሌ ተከታታዮች እንዲሁም የቻናሌ ተከታታይ ያልሆናችሁ በሙሉ ዳና ናችሁ? በያላችሁበት ሰላም፣ ጤና፣ ክብርና ምስጋና ብዝት ይበልላችሁ እና ላይክ፣ ሼር፣ ሰብስክራይብ እንዲሁም ሀሳብና አስተያየት ካላችሁ በኮሜንት በመጻፍ ቤተሰብ ይሁኑ። ባለፈው ስለ ምቀኝነት ያለኝን ሀሳብና አስተያየት ከብዙ በትንሹ አንስቼ ነበርና ባነሳው ጥሩ ግንዛቤ እንዳገኛችሁና ይህንን ነገር ተግባራዊ እንደምታደርጉ አልጠራጠርም። ዛሬ ደግሞ የመጣሁት አንድ ትንሽ ገጠመኝ ነገር ስላየው ላካፍላችሁ ብዬ ነው። እሱን ከመናገሬ በፊት ግን ጫት የሚባል ቅጠል ነገር ታውቃላችሁ? ስለሱ ምንነት ላካፍላችሁ እወዳለሁ። ምክንያቱም ገጠመኙ ከጫት ሱስ ጋር ግንኙነት ስላለውና ከጫት ሱስ የመነጨ ስለሆነ ነው። በመቀጠል ጫት የምንለው ምን አይነት ቅጠል ነው? ምን ጥቅም አለው? ጉዳቱስ? በዚህ ዙሪያ ያለኝን ግንዛቤ ላካፍላችሁ እወዳለሁ። ጫት የምንለው በማህበረሰቡ ዘንድ አነቃቂ እና ሱስ አምጪ ከሚባሉ አደገኛ እጾች መካከል አንዱ ነው ብለው ያወራሉ ምሁራኖች። ጫት የሚበላው ቅጠሉ ሲሆን የጫትን ቅጠል በማኘክ መርቃና የሚባል ተወዳጅ ስሜት አለው ብለው ያወራሉ ምሁራኖች። ግን ይህ የሆነበት ምክንያት በጫት ቅጠል ውስጥ ያሉ አደገኛ ብዙ አይነት ኬሚካሎች ወይም ንጥረ ነገሮች ስላሉና በሚቅሙበት ሰዓት እነዚህ ንጥረ ነገሮች በአእምሯችን በአንጎላችን ላይ በሚፈጥሩት ጫና ነው ይህ አይነት ስሜት የሚሰማቸው። ምርቃና የሚባለው ስሜት የሚሰማው በጫት ውስጥ ያሉ ንጥረ ነገሮች በአእምሯችን በአንጎላችን ላይ በሚያሳድሩት ተጽዕኖ ነው ይሄ አይነት ስሜት የሚሰማን። እና ጫት በተለይ በኢትዮጵያ በሁሉም አካባቢዎች እየተስፋፋ እና ወጣቱን ወደ ማይወጣበት አዘቅት እየዶሉ ይገኛሉ። ጫት የዲንን፣ የጤናን፣ የኢኮኖሚ፣ የቤተሰብ፣ የማህበራዊ ህይወት፣ የሀገር እድገትም ጭምር ጸር መሆኑን ምሁራኖች ይናገራሉ። በጫት የተነሳ ትውልዱ ወኔው የፈሰሰ ሞራሉ የላሸቀ የወጣት ጡረተኛ ቀመኛና ሌባ የሆነበት በጫት ሱስ በደነዘዙ ቤተሰቦች ጭካኔ የተነሳ እህቶቻችንና ወንድሞቻችን ለዓመታት በሰው ሀገር ደክመው ታመው ወጥተው ወርደው በሽታ ሰርቀው ለፍተው ያጠራቀሙት ጥሬ ገንዘብ እንዲዋዛ መና ሲቀር እያስተዋልን እንገኛለን። እና የጫት ጉዳት ከሚገለጸው በላይ የከፋ አደጋ አለው። የጫት ብቻም ሳይሆን የሌሎችም ተመሳሳይ ነው። አንዳንድ ጥናት እንደሚለው ለችግሩ መባባስ አንዱ ሰበብ ዲያዋ ላይ ያሉ ሰዎች የችግሩን ስፋትና ጥልቀት ባገናዘበ መልኩ ተገቢ ትኩረት ሰጥተው አለማስተማራቸው ነው ይላሉ። እውነት ነው? የትምህርት ማነስ ይመስላችኋል? ምን ትላላችሁ እናንተስ? እኔ ግን ይህ ምክንያት አይሆንም። ሲጀመር በአሁኑ ሰዓት ማን ነው የሚሰማው? የራሱን አማራጭ ብቻ ይዞ የሚሄድ ህዝብ ነው ያለው። ትምህርት ለመውሰድስ የትኛው ወጣት ነው ዝግጁ የሚሆነው እላለሁኝ። እና በአጠቃላይ ጫት ጥቅም አለው ብለው ያቀረቡት ነገር አለ። እስኪ እንየው። አንደኛ በማነቃቃት የደስታ ስሜት ይፈጥራል ብለው ያስባሉ። ሁለተኛ ረሃብን ይቀንሳል ይላሉ። ግን ሰውነትን እያመነመነ እያጀዘበ ነው የሚሄደው። ረሃብን ይቀንሳል። ምክንያቱም ጫት የሚበላ ሰው ሌላ ምግብ ስለማይበላው ረሃብን ይቀንሳል። ሶስተኛ ክብደት ይቀንሳል። ምክንያቱም እህል አይበላም። እህል ስለማይበላ ሊቀንስ ይችላል። አራተኛ የማሰብ ብቃትን ይጨምራል ይላሉ። የማሰብ ብቃትን ይጨምራል ይላሉ። በማነቃቃትና የማሰብ ብቃትን ይጨምራል በሚለው እኔም ያየሁት አለኝ። ዩኒቨርሲቲ ላይ በመማርበት ሰዓት እነዚህ የጫት ሱሰኞች ማለት ነው። እነዚህ የጫት ሱስ ተማሪዎች ብዙ ተማሪዎች ጫት ይቅማሉ ዩኒቨርሲቲ ላይ። በተለይ በኢትዮጵያ በእነዚህ ሀረር ክልል የሚባለው እነሱ በብዛት ጫት ይቅማሉ እና ዩኒቨርሲቲ ለፈተና ይጠቀሙበታል ይሄንን ጫት ማለት ነው። ማታ ይቅማሉ፣ ሌት ላይ ያነባሉ።
ጧት ፈተና ሲኖር ያንን ይሰራል በምርቀና ማለት ነው። ጧት ላይ ፈተናው እንትን ታለ ያው ሲቅሙ አድረው ሲያነቡ ያድራሉ። ጧት ላይ ይሰራላቸዋል። ግን ከሰዓት ያ ፈተናው አሁን ወደ ሰዓት ቢተላለፍ እነሱ አይሰሩም። አሚሯቸው እንትን ይላል። ያ የጫቱ እንትኑ ይወድማል ማለት ነው። እና በማነቃቃትና የማሰብ ብቃትን ይጨምራል የሚሉት አንዳንዴ እንደዛ ነው። እኔም ስላየሁ ተማሪዎች ለፈተና ይጠቀሙበታል። ጫት በልተው ያነባሉ፣ ይሸመድዳሉ። ፈተናው ከጧት ከሆነላቸው ይሰራሉ። ከሰዓት ከሆነ ግን አይሰራም። ለተወሰነ ሰዓት ነው የሚያነቃቃው። እና ጉዳት የሚባለው ደግሞ የጫት ጉዳት አለው ብለው ያወራሉ። ጉዳቱ ደግሞ የሆድ ድርቀትን ያስከትላል፣ ደም ግፊትን ይጨምራል፣ የአፍና የጨንጓራ ካንሰር ያመጣል፣ የአንጀት መቁሰል ያስከትላል፣ የወሲብ ስሜትን ይቀንሳል፣ የምግብ ፍላጎትን ይቀንሳል፣ ድብርትና ከማህበረሰብ መገለልን ያመጣል ብለው ምሁራኖች አስቀምጠዋል። በአጠቃላይ የጫት ብቻ ሳይሆን ብዙ አይነት ሱስ የሚያስይዝ አለ። ግን ከሁሉም የሱስ አይነት ለማስወጣት እያንዳንዳችን ኃላፊነት አለብን። ሁሉም ሰው ቤተሰቡን፣ ጎረቤቱን እንዲሁም ከዛም አልፎ ሊጠብቅ ግዴታ አለበት። ሁሉም ሰው በሚችለው አቅም ቤተሰቡን ለመጠበቅ ይሞክር። ጫትን ለማጥፋት መሞከር ፈጽሞ የማይቻል ነው። ምክንያቱም ለአንድ ሀገር የገቢ ምንጭ ነው። በተለይ ኢትዮጵያ የምታስወጣው ጫት በከፍተኛ ምንዛሬ ስለሆነ ማጥፋት አይሞከርም። አሁንም በሚገባ ልንነቃ ይገባል። የወገናችን ጉዳት የሚያመው ሁሉ በሚችለው መድረክ ሁሉ ከዚህ መርዛማ ቅጠል ሰዎችን ሊያስጠነቅቅ ይገባል። ከዚህ ቅጠል የተለከፉ ወገኖች ከሱሱ ማውጣት ቢያቅተን እንኳ ቢያንስ ልጆቻቸውን በሚጠብቁበት መልኩ በቂ ግንዛቤ እንዲጨብጡ ብናደርግ ቀላል ስኬት አይደለም እላለሁኝ። እና ስለ ጫት ይህንን ታል ገጠመኙ ያጋጠመኝና ያየሁት ነገር እዚሁ ሳውዲ በምሰራበት ሰዓት ጓደኛ ነበረኝ። እዛው የኔው አካባቢ ማለት ነው። እና እዚህ በምንሰራበት ሰዓት በአጋጣሚ እናቱ በድንገት ሞታ ነበርና ሁለት እህቶች ሁለት ወንድሞች አሉት። አንዲቱ ዱባይ፣ አንዲቱ እዚህ ናት። ወንድሞቹ ደግሞ አንዱ ህፃን ነው ገና፣ አንዱ ደግሞ ያው ጎረምሳ ነው። እንግዲህ አፋር ክልል የሚኖር ያው በጫት ሱስ የተለከፈ ማለት ነው። እና ሰው ሀገር ሲኖር ይታመማል። ድንገት ይታመምና ብርም ልከው ምናምን ወደ አባቱ ያስመጡና አባቱ ያሳክመውና ከዛ ይድናል። ሲድን ቤት ሄዳል፣ ከተማ ይገባል። ያው የጫት ሱስ ስላለበት ከተማ የቀንም ስራ ምንም እያለ ያችን ጫቷን ምናምን ሲል አልበቃው ትልና ወደ አባቱ ይመጣል። አባቴ ንብረቴ የእናቴ ንብረት አንጣ ይላል። ተመሬቱም ተሁሉም አባት ደግሞ ተህሏም ተከብትም እያለ ሲሰጥ ያልቃል። ያው የጫት ሱስ ከባድ ስለሆነ ያልቅበታል። ሲያልቅበት ምን ያደርጋል? አባቴ ሰጥቼው ነበር ገንዘብ አኖር ብዬው ገንዘቤን አጥፍቶብኛልና ገንዘቤን እያለ አባቱን እየሄደ ጭቅጭቅና አባቱ ጋር ዱላ ሲሆን ማህበረሰቡ ስጥ ይሉታል። አባት ደግሞ ይደውላል። እዚህ ያው እሰማለሁ ጓደኛዬ አብሮኝ ስለነበረና እንደዚህ አለ ይሄው ምናምን እነዚህ ደግሞ ልጆ ያላስችላቸው እያለ ስጥ ይሉታል። እኔ 100 ምናምን ሺህ ብር ነበረች አለ ሲያወራኝ ባንክ ተዛች ስጥ 10 ሺህ ብር ስጠው እንደዛ ሲሉ ሁሌ መሸማገለው። ያው በሳምንት ያልቅበታል፣ በ15 ቀን ያልቅበታል፣ በወር ያልቅበታል። ያ ሲያልቅበት ይመጣል ሁሌ አባቱ ጋር። አባቱም እንዲያው አባታችንን ይገልብናል እያሉ ስጥ ሲሉ ያቺ ብር ታልቃለች። ያቺ ባንክ ቤት ያለ ስታልቅ ምን ይላል? የእናቴ ላም ሙታለች፣ በሬ ሙቷል፣ ግሙትን ይከፍለኛል። ይሄን እያለ ሲል አባትም እንግዲህ አልችል ይላል። ጭቅጭቅ ገጥማለሁና ይለይልኝ እያለ ሲል ድንገት አንድ ቀን በዱላ አባቱን ጨለማ እንትን ተንተርሶ አባቱን አይበል ሲል አባቱን ተጭሆ ምናምን ማህበረሰቡ ያተርፈዋል። ከዛ ሸሽቶ ያመልጣል። ልጁም ያው ግርግርም ስላለ አካባቢው ግርግር ስለነበረ ልጁም መያዝ አልቻለም። በሁለተኛው ቀን ይመጣና አሁንም እንደዛው ሲል አባቱን እግሩን ያዕደዋል። ሰው ይደርስለታል፣ ሰው ይገላግለዋል። ያው እግሩም እንግዲህ የተወሰነ እንዲያመመው ይድናል። አሁንም ይሄ ልጅ አላቆመም መንጣቱን።
ይመጣል። ማህበረሰቡ ተባብሮ በሽምግልና ምናምን ቢባል አልስማማ ይላል። ልጁም አልስማማ ይልና ይሸፍታል። ምክንያቱም ግርግርም ስለነበረ የሚይዘው ስለጠፋ ሲል መጨረሻ ላይ አባቱን ለመግደል ሲያስብ ልጁ ምን ይላል? አባቴ ይቅርታ፣ አባቴ ጋር አስታርቁኝ ይላል። አውቆ እኮ ነው አባቱን ለመግደል ነው እንግዲህ አብሮ ሆኖ ሊገል ፈልጎ አባቴን አስታርቁኝ ይቅርታ ብሎ ሲባል ሽማግሌ መሀል እሺ ይታረቅ ምናምን ታርቄ አባቴ ጋር ሆናለሁ ሲል ይታረቅ ምናምን ብሎ ሲያሽማግሉ አባቴ ይቅርታ ብሎ ሽማግሌ መሀል ይቅርታ ብሎ እንግዲህ ድንጋይ ተሸክሞ ይቅርታ ይላል። ከዛ ይቅርታ ይዋረድና ያው አባትየው ብልህ ነው፣ ጎበዝ ነው። እንግዲህ ታርቀዋል አብረው። አይ ለወር ያህል እኔ ሌላው ሁሉንም እችላለሁ፣ ቀለቡንም ሁሉንም ልብሱንም እንትን እላለሁ፣ ዘመድ ጋር ይቆይልኝና ከወር በኋላ ሁሉንም ነገር እንትን ታለ እኔ ጋር ይመጣል ይላል አባት። ከዛ ሲባል ማን ጋር ሲሆን ዘመድ ጋር እከሌ ጋር ይሆን ይባልና ዘመዱ ጋዛ በቃ አንተ ጋር ወር ይቀመጥ ቀለቡንም ሁሉንም ይሰጣል ይባልና እሺ ይላል ያም ሰውዬ። እና ና እንሂድ ይለዋል ይሄ ልጅ። ና እንሂድ ሲለው እሺ መጣሁ በቃ እመጣለሁ ሂድ አንተ ወኔ ጓዝ ይዤ እመጣለሁኝ ብሎ ያንን ሰው ይሰድና ወደ ኋላ ይቀራል። ምክንያቱም እሱ አታሎ አባቱን ለመግደል ነበር እዛ ገብቶ እንዴተኛ ለመግደል ነው ያሰበው ነበር። ፊቱንም ሳይሳካለ ሲቀር አንተ ሂድ እኔ እመጣለሁ ይልና ሌት ጨለባ ተንተርሶ ይመጣና አጥሩና ቤቱን እሳት ይለቅበታል። እንግዲህ አባቴ ይቅርታ ብሎ ከዛ በኋላ ቤቱንና አጥሩን በእሳት እንትን ሲል ማህበረሰቡ እንትኔና ማህበረሰቡ ያድነዋል ያንን እንትን። አሁን ይሄ ልጅም ተዛ ይጠፋል። ዘመድ ጋር ሄደ። መጨረሻ ላይ ዘመድ ጋር አማራጭ ሲያጣ ዘመድ ጋር ያው ይሄድና ሲል ድንገት ምን ያደርጋል ደግሞ ወንድሙን እዚህ ያለውን እንትን ለማለት ተዝግ ገንዘብ ለመቀበል ምክንያቱም በሰላማዊ ስለማይሰጡት ስለሚቅምበት ምን ስላዩ በተንኮል ወንድሙን እዚህ ለመቀበል ይፈልግና ተዛት አካባቢው ይጠፋና በባህር ሀርኩ ያስብልና ይጠፋል። ከዛ በባህር ምናምን እያለ ሲወራ ድንገት አንድ ቀን ተቀምጠን ካርታ ምናምን እየተጫወት ድንገት ተደወለ። ተየመን ነው የየመን ቁጥር ነው። ከዛ ተደወለና አነሳው። እንዴት ነው ምናምን ሰላም ነው ወንድምህ እዚህ እንትን ተብሏልና ቶሎ ይሄን ያህል ሪያል 6 ሪያል ይሁን 6000 ሪያል ይሁን 5000 ሪያል ይሁን አስገባ ተባለ። ከዛ ሲያገናኙ ሲል በቴሌግራም ቪዲዮ ለቀልልሃለሁ። በቴሌግራም ሲከፍተው ያኔ ልጁን እስር አድርገውት ያው ኢትዮጵያ ሆኖ ነው ግን ፌክ እየሰራው ማለት ነው። ኢትዮጵያ ሆኖ ነው እንደዛ የሚያደርገው ተባብሎ ከዛ ስናየው አስረውታል። ታስሮ በራሱ ላይ የገመሱ አስመስለው እንትን ይሄ ቱት የሚባለው ደም ይመስላል ያንን በራሱ ላይ ቀብተውታል። በራሱ ላይ አፍሰው ስናየው እኛ እንትን ልጁ ግን ወንድሜን ገደሉ ብሎ ስለደነገጠ በደንብ ሊያስተውለው እኛ ግን አስተውለን አራታው ይሄ ፌክ ነው ምንለው አይ መጥቷል ወንድሜ ምናምን ተዛ ያለ ሲባል ሲል እንደዛ ሲያገናኙትም ሲመቸው ሲያገናኙ ምን ሲል እሱ እኮ ኢትዮጵያ ሆኖ ነው የሚያያዙት። ተዛ ሲል ያ መጎለቱ አይቀርም 5000 ብር ይጎለታል። መውረጃ አዘጋጁ ይባላል እሺ ተብሎ ምን ደረሰ ይሄ ልጅ 5000 ብር ተልኳል። 5000 ሪያል ተልኮ ኢትዮጵያ እንትን ብሎለታል። ተዛ ይሄ ልጅ መውረጃ ምናምን ሲባል እህቶቹንም ዱባይ ያለችውን ዝም ማሰባስቦ እየጠበቀ ምን ደረሰ ጓደኞቹ መተዋል ዝሮ እንዴት ነው ተመቶ ሆነ ሞተ ሆነ ጠፋ ሲባል ጠፋ ተባለ። መጨረሻ ላይ ማን ነው እዚህም ሳይጎለት ጠፋ ተባለ። አሁን መጨረሻ የት ይገኛል? ኢትዮጵያ ይባላል። መሸዴና በፌክ ነው እንደዚህ አድርጎ ወንድሙን ተቀበለው አሉ። ያው በጫት ሱስ ማን ነውና የጫት ሱስ ከባድ ነው፣ አደገኛ ነው፣ ህይወትም ያስጠፋል። እና እንደዚህ አድርጎ ተወንድሙ 5000 ሪያል በሳውዲ አረቢያ 5000 ሪያል ተቀበለው ወንድሙ ማለት ነው። እና የጫት ሱስ ከባድ ነው፣ አስቸጋሪ ነው። እና ይሄ ነው ገጠመኙ። እና በአጠቃላይ እህት ወንድሞቻችን ከእንደዚህ አይነት ሱስ እንታደጋቸው። አደጋው የነሱ ብቻ ሳይሆን የኛም ጭምር ነው። ምክንያቱም አንቺ ብቻሽን ብታፈራው እዛ ቤተሰብ ጤነኛ ካልሆነ ዋጋ የለውም። ቤተሰቦቻችንን እንጠብቅ፣ አላህ ይገዝን። እና ላይክ፣ ሰብስክራይብ፣ ሼር እንዲሁም ሀሳብና አስተያየት ካላችሁ በኮሜንት አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።